በዚህ በወሎ ሙሂብ ዩቲዩብ ስላስተላልፍላችሁ የነበሩትን አጭር ቪዲዮ ሰብሰብ አድርገን በአንድ ላይ አዘጋጅተናል። ተጋቢዙልን። ለቻናላችን አዲስ ከሆኑ ቪዲዮትና ሼር ማድረጉን አይርሱ። ቀጥታ ወደ ቪዲዮ። ልጆቻችን ጥፋት ያጠፋሉ። ከአመት በኋላ ነክሳቸው የዛሬ 3 አመት እንዲያደርገ የዛሬ 10 አመት ያንቺ ቤተሰቦች እንዲያደርገው ያንተ ደግሞ ወንድም የዛሬ 5 አመት እንዲያደርገኝ ያለፈ ጉዳይ አንስተን ዛሬ ሐያታችን እንበጠብጣለን። ትክክለኛው መንገድ ፊት ለፊት መጋፈጥ ሳይሆን በጣም ሒክማ ባለው መንገድ ሰዎችን የማረም አካሄድ ያስፈልጋል። ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? ወደ ቀጣይ ቪዲዮ እንግባ። አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይከፍሉ ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። አላህ እኮ ረሒም የሆነ ጌታ ነው። ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስህተት ነው፣ አትበድሉ። ሰዎችን መጥሪያ ነው፣ ማስታወሻ ነው። ያቺ ቁንጠጣ አንቅተው ይመለሳል። لا تمات على توتلانه وعلى تتله ستلامك የፈለከውን ያክል ነገር ሰርተህ እኔ ግድ የለኝም እምርህልሃለሁ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ። አላህ እንዲህ አላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለክ፣ አንተ ከለመንከኝ እኔን ተስፋ ካደረክ እምርልሃለሁ። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ፍላጎታቸውን ለማርካት ደፋ ቀና ይላሉ። የሰው ልጅ እውነተኛ ደስታ የሚጀምረው ግን የሚመነጨው ከውስጡ ነው። ውስጡ ቀልቡ ጠሃራ ካልሆነ፣ ውስጡ ቀልቡ ካልተደሰተ በዙሪያው ያሉ የሚያማምሩ ነገሮች ቢከቡት ሊደሰት አይችልም። እውነተኛ ደስታ ከአላህ ጋር በመቅረብ የሚገኝ ደስታ ነው። ወደ ቀጣይ ቪዲዮ እንግባ። لذلك العلماء قالوا إن في الدنيا لجنة لا يدخل جنة الآخرة من لم يدخلها. دنيا وسط جنة አለች። እቺን ጀነት የአኺራው ጀነት ውስጥ የሚገባሰው የዱንያዋን ጀነት የገባ ነው አሉ። እዚች ያለችዋን ጀነት ያልገባ ይገባም አሉ። ያቺ ማነች ሲባል ማዕሪፈተ አላህን ማወቅና ወደሱ መቃረብ በሱ لا تمات على توتلانه وعلى تتله ستلامك። ሰላት ዱንያም አኺራም ማስተካከያ መንገዳችን፣ ካለዛ ኔትወርክ ዜሮ ነው ማለት ነው። አላህ ጋር የለም ግንኙነት። ዜሮ ከሆነ ዜሮ ነው خلاص። በምን ትገናኛለህ አላህ ጋር? መገናኛችን ቀሰምቱ الصلاة بيني وبين عبدي ብሏል አላህ ሐዲስ القدس ላይ በእኔና በባሪያዬ ከፋፍ አላህ ጋር እኮ ማውራት ማለት ነው። አልሐምዱሊላህ ረቢል ዓለሚን። ወደ ቀጣዩ ቪዲዮ እንኳን ደህና መጣችሁ። ወንጀልህ ሰማይ ቢጠቅስ ሰማያትን ቢደርስ ከዛም ወደ እኔ ማረኝ ብለህ ከተመለስክ ገፈርቱ ለክ እምርሃለሁ።